እርፍ ብለን የተኛ ነው ሁሉንም ስላልሰማን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ክርስቲያኖች በውጭም በሀገር ውስጥም ያላችሁ ሁላችሁም እንደምን አላችሁ? እግዚአብሔር አምላካችን ጥበቃው ሳይለየን መግቦቱ ሳይለየን እስከዛሬ ድረስ ስላደረሰን ስሙ የተመሰገነ ከፍ ከፍ ያለ ይሁንልን። ዛሬ የምንመለከተው በትንቢተ ኢሳይያስ ምዕራፍ 36 እና 37 ላይ ያለውን የንጉሱ የሕዝቅያስን ታሪክ መነሻ በማድረግ የእግዚአብሔር ችሎታ፣ የጠላት ዛቻ፣ የእግዚአብሔር ኃይል እና የሰው ኃይል ልዩነቱ በምን ልናየው እንደሚገባና መጽሐፍ ቅዱስ በመልክ እናስቀመጠልን መነሻ አድርገን እንማማራለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። የትምህርታችን መሪ ቃል እንድናደርገው ድንግሊቱ የጽዮን ልጅ ቀላል አድርጋለች የሚል ጥቅስና እናነሳለን። ይህም ደግሞ በትንቢተ ኢሳይያስ ምዕራፍ 37 ቁጥር 22 ላይ ተጽፎ የምናገኘው ቅዱስ ቃል ነው። በዚህ ታሪክ ላይ ሙሉውን እንድታነቡት በትንቢተ ኢሳይያስ ምዕራፍ 36 ከቁጥር 1 ጀምሮ እስከ 37 ያለውን ሐሳቡን በሙሉ ብታነቡት ጋብዝና ሐሳቡን እናነሳለን። በንጉሱ በሕዝቅያስ ዘመን የአሦር ንጉስ የሚባል ሰናክሬም ይባላል። የአሦር ንጉስ ነው። በይሁዳ ንጉስ በሕዝቅያስ ላይ ዛቻ እና የማስፈራራት ቃላቶችን እየተጠቀመ በደብዳቤም ጭምር ሕዝቅያስን እየዛተበት እንደነበረ መጽሐፍ ቅዱሱ ይነግረናል። በዚህ ክፍል ላይ ሕዝቅያስ በእግዚአብሔር የሚታመን ቤተ መቅደስ ገብቶ የሚጸልይ ምናልባት ትልቅ ችግር እንኳን ወደ እርሱ ከመጣ ስለ ህዝቡ፣ ስለ ራሱ፣ ስለ መንግስቱ፣ ስለ ሀገሩ የእግዚአብሔርን ምክር መስማት የሚያስቀድም እግዚአብሔርን በነገሮቹ ሁሉ እንዲቀድምለት የሚፈልግ ትሁትና ለእግዚአብሔር መታዘዝ የሚፈልግ ታላቅ ንጉስ ነው። ይሄ ንጉስ የሌላ የአሦር ንጉስ የሆነው ሰናክሬም በእርሱ ላይ ዛቻና የተለያዩ የማስፈራራት ቃላቶችን በሎሌዎቹ በአገልጋዮቹ ወይም በጦሩ በኩል መልእክት ይልካል። ያም የሰናክሬም አገልጋይ የሆነ ወይም ደግሞ የጦር አዛዥ የሆነ ራፋስቂስ ይባላል። እርሱ መልእክት ይዞ ወደ ይሁዳ ሀገር ይመጣል። በይሁዳም ሕዝቅያስ ወዳለበት ቦታ መጥቶ ይህን ቃል ይናገራል። ቃሉ ምንድነው? የምትተማመንበት አምላክ ያስጥልሃል ወይ? ራፋስቂስ መልእክት ይዞ ጌታዬ እንዲህ ይላል ለሕዝቅያስ ንገሩት እያለ የሕዝቅያስን አገልጋዮች የሆኑ ጸሐፊውን ኤልያቄም፣ ሳምናስ የሚባሉ በሕዝቅያስ አጠገብ የሚሰሩ ሹማምንቶች ናቸው። እነሱ ይህን ቃል ሰምተው ለሕዝቅያስ እንዲነግሩት ራፋስቂስ መልእክቱን ያስተላልፋል። ስለዚህ ለሕዝቅያስ ንገሩት፣ ከእጃችን የሚያስጥላችሁ ማን ነው? ከዚህ በፊት የኔ ጌታ ሰናክሬም ብዙ ነገስታትን ድል ነስቷል፣ ብዙ ሀገራትን ማርኳል፣ የራሱ አድርጓል። እናንተስ ማን ናችሁ? ሕዝቅያስ አገልጋዮች ራፋስቂስን ሲናገር እንግዲህ ሕዝቅያስ ውረድ ከጌታዬ ጋር ተወራረድ ይለዋል። ምናልባት ይቀመጡበት ዘንድ ሰዎችን የምታገኝ ከሆነ 2000 ፈረሶችን እሰጥሃለሁ። ሰናክሬም በወታደር ብዛት የሚመካ በብዙ የጦር ኃይሎች የሚመካ ፈረሶች በብዛት ስላለው በእርሱ የሚመካ ሰው ነው። ራፋስቂስ 2000 ፈረሶችን እንሰጣችኋለን፣ ግን በእርሱ ላይ የሚቀመጡ ሰዎችን የምታገኝ ከሆነ ወይም ወታደሮችን ካለ በጣም ዝቅ አድርጎ ማለት ኃይል የላችሁ ከኛ እጅ እንኳን ሊያስጥላችሁ የሚችል የለም እያለ ሰናክሬም ከሕዝቅያስ ጋር ሲዋጋ ለሕዝቅያስ 2000 ፈረሶችን ሰጥቶ ከዛ በኋላ አንተ ወታደሮችን 2000 ላይ የሚቀመጥ ወታደር ካገኘ በእርሱ እኔን እንድትወጋኝ እሰጥሃለሁ ና ተወራረድ እያለ የዛቻና የማስፈራሪያ እንዲሁም የትምኪት ቃል ሲናገር የራፋስቂስ ቃል ለህዝቡ ሁሉ እየተነገረ ስለነበረ የይሁዳ የእስራኤል ሰዎች ይህን ቃል ይሰማሉ። ራፋስቂስ የሚናገረውን ቃል ይሰማሉ። ታዲያ እነ ኤልያቄም እና ሳምናስ የሚባሉ የታሪክ ጸሐፊ የሆነ ይላል እሱ ምን ብሎ ተናገረ? እባክህን ለህዝቡ ሁሉ በዚህ በይሁዳ ቋንቋ አትናገር፣ እኛ የሶሪያን ቋንቋ ስለምንሰማ ለኛ ንገረን፣ ለህዝቡ ግን እባክህን አትናገር በማለት ይነግረዋል።
ጭራሽ እሱ ደግሞ ራፋስቂስ ይህን ቃል ሲሰማ ህዝቡ ነው እንዳውም ቀድሞ መሸነፍ ያለበትና ለህዝቡ ፕሮፓጋንዳ ቃል ይናገራል። እሱም ደግሞ ከእናንተ ጋር ኩሳቸውን እንዲበሉ ሽንታቸውን እንዲጠጡ የጌታዬ ቃል ወደ እነሱ የመጣ አይደለምን? ስለዚህ መስማትም ያለባቸው እነሱ ናቸው በማለት መልሶ በይሁዳ ቋንቋ ህዝቡ ሁሉ እንዲሰማ አድርጎ በትልቅ ቃል በታላቅ ቃል ድምፁን ከፍ አድርጎ ሲናገር እንሰማዋለን። ህዝቡ እንዳይሰማ ፈልጎ ነበረ። ምክንያቱም ህዝብ ቀድሞ ከሰማ የሆነ ሮሮ የሆነ ችግር የጦርነት ሊጀመር ነው የሚል ቃል ህዝብ ቀድሞ ከሰማ ህዝብ ይሸነፋል። ስለዚህ ቀድሚያ መሸነፍ ያለባቸው ህዝብ ስለሆነ ራፋስቂስ እንዳውም ጌታ የላከኝ እኮ ለእናንተ ሳይሆን ለህዝቡ ነው፣ የተሻለ ነገር እሰጣችኋለሁ፣ ወይናችሁን የምትጠጡበት አርሳችሁ የምትጠቀሙበት እንጀራ የምታገኙበትን የተሻለ ቦታ እሰጣችኋለሁ። ግን ሕዝቅያስ ለምን ያታለላችኋል? ሕዝቅያስ እግዚአብሔር ያሸንፋል፣ እግዚአብሔር ይችላል የሚል ሰው ነው፣ በእግዚአብሔር የሚመካ ነው፣ እግዚአብሔር ከእጅ አያድናችሁም እያለ ለህዝቡ እንዲናገር እድሉን አገኘ። የነዚህ የሕዝቅያስ አገልጋዮች የሆኑ ሹማምንቶች የሆኑ ጭንቀታቸው ምን እንደሆነ እዚህ ላይ እንመለከታለን። ህዝቡ ይህን ቃል ከሰማ ቀድሞ ይሸነፍብናል። ምክንያቱም በጣም ብዙ ሰዎች ሞት ሳይኖር ቀድሞ የሚሞቱ ናቸው። ገዳይ ሳይኖሩ ይሞታሉ፣ ህመም ሳይኖር ይታመማሉ። ቃል ብቻ በመስማት የሰው ልጅ ይሸነፋል፣ ቀድሞ ነው የሚሸነፈው። ስለዚህ የነዚህ ሰዎች ሐሳባቸው ህዝቡ ከሰማ ይሸነፍብናል፣ ቀድሞ ይሞትብናል ህዝቡ። ስለዚህ እኛስ እንሰማለን፣ ለንጉሱም የምናስተላልፈው መልእክቱን እናደርሳለን፣ በሶርያ ቋንቋ ተናገረናል። በጣም የብዙ ደግ የሆኑ አባቶች የቤተክርስቲያን መሪዎች የሆኑ እንዲሁም በመንግስት መስሪያ ቤት መሪ የሆኑት ህዝቡ እንደው ክፉ ቃል ሰምቶ እንዳይጎዳ ይጠነቀቃሉ። የተለያዩ ቃላቶችን እንኳን ተቆጥበው ነው የሚይዙት። ህዝቡ ሁሉን እንዲያውቅ አይፈለግም። ለምን? ህዝብ ጉዳዩ ላይ ቢሆን ቀድሞ ሊሸነፍ ይችላል፣ ቀድሞ ሊጎዳ ይችላል፣ ተስፋ ይቆርጣል። ተስፋ እንዳይቆርጥ እኛ በምንሰማው የሶርያን ቋንቋ ስለምንሰማ ለኛ ተናገረን እያሉ እነ ኤልያቄም እና ሳምናስ የሚባሉት ይህን ቃል እንሰማለንና ለኛ ተናገረን እያሉ ይላሉ። ስለዚህ እውነት ለመናገር ሁሉን ነገር ህዝብ ማወቅ የለበትም። መሪዎች ጋር ያለውን ሁሉ ህዝብ ማወቅ የለበትም። ተረብሾ ነው የሚያድረው። እርፍ ብለን የተኛ ነው ሁሉንም ስላልሰማን ነው። ጦርም ቢመጣ ምንም ቢሆን ምንም ነገር ቢፈጠር እኛ ጉዳዩ ከተጀመረ በኋላ ብንሰማ የተሻለ ይሆናል። ካለዛ በስተቀር ነገሮችን የምናበላሽ ሰዎች እንሆናለን። እና የይሁዳ ህዝብም ደግሞ ይህን ቃል ሲሰሙ እንደሚረበሹ እርግጥ ነው። ስለዚህ ወደ ሕዝቅያስ መልእክቱን ይዘው መጡ ይላል። እነ ኤልያቄም የራፋስቂስን ቃል ሰምተው መልእክቱን ይዘው ወደ ሕዝቅያስ መጡ። ልብሶቻቸውን ቀደው በሐዘን ወደርሱ መጡና ሰናክሬም እንዲህ ብሏል ብለው መልእክቱን አስተላለፉ። ሕዝቅያስ ይህን ቃል ሲሰማ የእግዚአብሔርን ምክር ፈለገ። እዚህ በወቅቱ የነበረው ነብዩ ኢሳይያስ ነው። ወደ ኢሳይያስ ሂዱልኝ፣ አሁን የመከራ ጊዜ ነው፣ የጭንቅ ጊዜ ነው። ይሄን የጭንቅ ጊዜ እንድናልፈው ወደ እግዚአብሔር ስለኛ ጸልይልን ብለው መልእክትንም እግዚአብሔር በኢሳይያስ በኩል ያስተላልፋልና ወደሱ መልእክተኞቹን ላከ። ኤልያቄም፣ ሳምናስና ዮአስ የሚባሉ የሕዝቅያስ አገልጋዮች ወደ ኢሳይያስ መጡ። ኢሳይያስም እግዚአብሔር የሰማውን ቃል ለመልእክተኞቹ ይናገራል። ኢሳይያስም ለመልእክተኞቹ እንዲህ አላቸው፣ እግዚአብሔር እንዲህ ይላል፣ የአሦር ንጉስ ባሪያዎች ስለሰደቡኝ ስለሰማኸው ቃል አትፍራ፣ እነሆ በላዩ መንፈስን እሰዳለሁ፣ ወሬንም ይሰማል። እግዚአብሔር እንዲህ ይላል፣ ወሬንም ይሰማል። ስድቡን ሰምቻለሁ፣ እግዚአብሔር ይሰማል። እግዚአብሔር መልካሙንም ክፉንም ሁሉ የሚሰማ አምላክ ነው። እግዚአብሔር በመስማት የሚገደብ አይደለም። ሁሉን የሚያውቅ አምላክ ነው። ሁሉን የሚያውቅ የሚችል ጌታ ነው። ስለዚህ ሰምቻለሁ፣ የራፋስቂስን ቃል ሰምቻለሁ፣ ግን አትፍራ፣ ወሬን ይሰማል፣ በዚህም ይሸነፋል። በወሬ እንዲሸነፍ ያደርጋል እግዚአብሔር። እግዚአብሔር ችሎታው ብዙ ነው። እግዚአብሔር በተለያየ ነገር
ጠላቶቻችን እንዲሸነፉ ማድረግ ይችላል። የግድ ከሰማይ ብዙ ሰራዊት መላክ አይጠበቅበትም። ወሬን ይሰማል፣ እንዲሸነፍ ያደርጋል። ጉልበት አለኝ የሚለው ብዙ ሰራዊት አለኝ፣ ብዙ ጦር አለኝ፣ ባንዴ አጠፋቸዋለሁ ማለትን የለመደው ሰናክሬም በትዕቢት ቃል ሕዝቅያስን ያስጨነቀው ሰናክሬም በወሬ ሊሸነፍ ይችላል። ስለዚህ ወሬን ይሰማል። ሄዳችሁ ይሄን ንገሩት፣ አትፍራ በሉት ሕዝቅያስን የሚል መልእክት ከእግዚአብሔር ዘንድ መጣ። ሕዝቅያስ የእግዚአብሔርን ምክር ከሰማ በኋላ ሌላ ደብዳቤ ተመልሶ መጣ። እንደምታውቁት ጠላት በተደጋጋሚ ክፉ የሆነ ነገር እየነገራችሁ እናንተ አቅም የላችሁ፣ ችሎታ የላችሁም፣ ትሞታላችሁ፣ ትጠፋላችሁ የሚል ቃል በተደጋጋሚ እየተናገረ እንድትሸነፉ ያደርጋቸዋል። ጠላት የተናገረውን ቃል እንድታምኑ ያደርጋቸዋል፣ እንድታማርሩ ያደርጋቸዋል። ህይወታችሁ ጥሩ እንዳልሆነ ሊያሳያችሁ ይፈልጋል። ያላችሁበት በጣም የተሻለ የምስጋና ሰዎች ሆናችሁ እግዚአብሔርን የምታመልኩ የምትዘምሩ ጥሩ ሰው ሆናችሁ እያላችሁ ሰይጣን ግን በየጊዜው መልእክት ይልካል። አንዱን ስታልፉት ሌላኛው ይመጣል። ሕዝቅያስ የራፋስቂስን ቃል ከሰማ በኋላ በዚህም እግዚአብሔር ከተናገረው በኋላ ሌላ ደብዳቤ ደግሞ መጣ። ሰናክሬም ደብዳቤ ላከ። የምትተማመንበት አምላክ አያስጥልህ፣ እርሱ ከእጅ ሊያስጥልህ አይችልም። ከዚህ በፊት የብዙ ነገስታትን ጣዖት ቤት አምላካቸውን አጥፍቻለሁ፣ መች ከእጅ ያዳኑ? እነሱ ጠፍተዋል፣ አንተስ ማን ስለሆንክ ነው? አንተም ትሞታለህ፣ ትጠፋለህ እያለ የዛቻ ቃልን ወደ ሕዝቅያስ ላከ። ሕዝቅያስም ደብዳቤውን ይዞ ወደ ቤተ መቅደስ ሄደ፣ በእግዚአብሔርም ፊት ዘረጋው ይላል ደብዳቤው። ብዙ ጊዜ በህይወታችን ላይ ጥሩ ያልሆኑ ነገሮች ይገጥሙናል። ምናልባት የሆስፒታል ውጤት፣ የላቦራቶሪ ውጤት፣ መልካም ያልሆኑ ዜናዎች፣ ከመስሪያ ቤት ጥሩ ያልሆነ ዜና ደብዳቤ ሊጻፍብን ይችላል። ያን ደብዳቤ ይዛችሁ ወዴት ትሄዳላችሁ? ወደምትመኩት ወደ ገሌ ነው። እገሌ ምናልባት ሊያሸንፍልኝ በዚህ ጉዳይ ላይ ሊከራከርልኝ ይችላል ወደሚለው ነው የምትሄዱት አይደል? ወይ በአቅማችሁ ማድረግ የምትችሉትን ለማድረግ ያን ነገር ለመቋቋም ወይም ለማሸነፍ በራሳችሁ መንገድ ትሄዳላችሁ። ግድ የለም ወገኖቼ፣ እንዲህ አይነት ነገር ከመጣ ወደ እግዚአብሔር ቤት ውሰዱት። በእግዚአብሔር ፊት ዘረጋው ነው ያለው። ግድ የለም ደብዳቤውን ልክ እንደ ሕዝቅያስ ወደ እግዚአብሔር ቤት ይዛችሁ ሄዱ። በእግዚአብሔርም ፊት ዘረጋ፣ ከዛም ጸሎት አደረገ። በሆነው ነገር ለእግዚአብሔር መለወጥ ይችላል። እግዚአብሔር አቅም በታች ነው ሁሉ ነገር። ከኛ አቅም በላይ ሊሆን ይችላል፣ ሁሉም ግን ከእርሱ በታች ስለሆነ። ስለዚህ ሕዝቅያስ ደብዳቤውን ወስዶ በእግዚአብሔር ፊት ዘረጋው። ሕዝቅያስም ወደ እግዚአብሔር እንዲህ ብሎ ጸለየ። አቤቱ በኪሩቤል ላይ የምትቀመጥ የእስራኤል አምላክ የሰራዊት ጌታ ሆይ አንተ ብቻህን የምድር መንግስታት ሁሉ አምላክ ነህ። ሰማይና ምድርን ፈጥረሃል። አቤቱ ጆሮህን አዘንብልና ስማ፣ አቤቱ ዓይንህን ክፈትና እይ፣ በሕያው አምላክ ላይ ይገዳደር ዘንድ የላከውን የሰናክሬምን ቃል ስማ አለ። አዎ ይህን ቃል ስማ። ወደ እግዚአብሔር በኪሩቤል ላይ የምትቀመጥ ሁሉን የምትችል የምድር ነገስታት ሁሉ አምላክና ጌታ መንግስት ንጉስ የሆንክ አንተ ነህ። ስለዚህ ይህን ቃል ስማ፣ እንዲህ ተብሎብኛል። በድጋሚ ኢሳይያስ ወደ ሕዝቅያስ መልእክት ላከ። ሕዝቅያስ ከኢሳይያስ የሚጠብቀው መልእክት አለ። እግዚአብሔር የሚጠብቀው መልእክት አለ። እግዚአብሔር ይናገረዋል። በነገሮቹ በስራዎቹ ሁሉ እግዚአብሔር እንደሚያከናውንለት የሚያምን ሰው ነው። ስለዚህ መልእክቱ ከአሞጽ ልጅ ከኢሳይያስ እንዲህ የሚል መጣ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ስለ አሦር ንጉስ ስለ ሰናክሬም ወደ እኔ ለምንሃልና እግዚአብሔር ስለ እርሱ የተናገረው ቃል ይህ ነው። ድንግሊቱ የጽዮን ልጅ ቀላል አድርጋለች፣ በንቀትም ስቃባሃለች ይላል። በንቀትም ስቃባሃለች። ድንግሊቱ የጽዮን ልጅ ቀላል አድርጋለች። ጦር አይደለም፣ የጦር ጋሻ የጦር ብዛት አይደለም፣ ጉልበት ያለው ሰራዊት ወታደር አይደለም። አታቅም፣ ትንሽ ናት፣ ሕፃን ናት የተባለችው ድንግሊቱ የጽዮን ልጅ ቀላል አድርጋሃለች፣ ስቃባሃለች። ምክንያቱም በራሱ መተማመን፣ በራሱ ጦር፣ በራሱ ኃይል፣ በራሱ ኩራት ብዙ ቃልን በእግዚአብሔርና በእግዚአብሔር ሰዎች ላይ ተናግሯልና ሰናክሬም። ስለዚህ እግዚአብሔር ያቃልልሃል። የትዕቢት ቃል
ክፉ የሆነ ቃል ነው። እግዚአብሔር የማይወደው ቃል ነው። ብዙዎች በእግዚአብሔር ሰዎች ላይ የተለያየ ክፉ ቃላቶችን ይናገራሉ። ከዚህ ተጠበቁ ወገኖች። እግዚአብሔር በጊዜው ስራውን ይሰራል። እግዚአብሔር መልካም ነገርን የሚያደርግ አምላክ ነው። በክፉ ቃል ግን አትጠመዱ፣ አትጣሉ። እግዚአብሔር ያደርገው ሁሉ ነው። ለእርሱ ሁሉንም መስጠት ነው። ታስታውሳላችሁ የሳሙኤልን እናት ሐናን ትናና የምትባል ጣውንቷ በጣም ታስቸግራት ነበር አይደል? መውለዳችም የሚል ጎረቤቶችም እንደዛው በጣም ትበሳጭ ነበር። ወደ እግዚአብሔር ቤት መጣች። በእግዚአብሔርም ቤት ኤሊ የተናገረውን ቃል ታውቃላችሁ። ሰክረሻል አላት። ከልቧ ወደ እግዚአብሔር ስትጸልይ ሰክራ ነው የምታለቅሰው፣ ከንፈሯ ብቻ ነው የሚንቀሳቀሰው አለ ኤሊ። ከዚህ በኋላ ግን እግዚአብሔር መልስ ከሰጣት በኋላ እንዲህ ብላ መስግናለች። አንደኛ ሳሙኤል ምዕራፍ 2 ቁጥር 3 ላይ አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና እግዚአብሔርም ስራውን የሚመዝን ነውና ከአፋችሁ የኩራት ነገር አይወጣ ይላል። የኩራት ቃል ከአፋችን መውጣት የለበትም። የእግዚአብሔርን ነገር ነው መጠበቅ ያለብን። ሰናክሬም ብዙ ቃላትን ተናገረ፣ እግዚአብሔር ግን አንድ መልስ ሰጠ። ድንግሊቱ የጽዮን ልጅ ቀላል አድርጋለች የሚል። ከዚህ በኋላ የጦርን ወሬ ትሰማለህ የሚል መልእክት መጥቶለታልና ወሬ ሰማ። የኢትዮጵያ ንጉስ ሊዋጋ የግብጽ ንጉስ እንደዚሁ ተሰባስበው አንድ ላይ ሆነው ሊወጉህ ነው የሚል ቃል ሰማ ሰናክሬም። በዚህ ምክንያት እየደነገጠ ነው ይሄን ደብዳቤ ለሕዝቅያስ የሚልከው። ምክንያቱም እግዚአብሔር ከኛ ጋር ሲሆን ገና ድርጊቱ ሳይደረግ ጠላት ይደነግጣል፣ ጠላት ይፈራል። ገና እግዚአብሔር እርምጃ ሳይወስድ ጠላት ይሸሻል። በዚህ ጊዜ የእግዚአብሔር መልአክ ወጣ ይላል። የእግዚአብሔር መልአክ ሲወጣ ኃይል ያለው መልአክ ነው። ሁሉም ማድረግ እንዲችል አድርጎ እግዚአብሔር ሰጥቶታል። ስልጣን የሰጠው ስለሆነ 185,000 ወታደሮችን በአንድ ሌሊት የእግዚአብሔር መልአክ ገደላቸው ይላል። ጦር አልተሰማም፣ ቀስት አልተወረወረም፣ ድምጽ አልተሰማም። ጧት ሰናክሬም ከጸሎት ቤቱ ሲወጣ የጧት ሕዝቅያስ ከጸሎት ቤቱ ሲወጣ የሰናክሬም ወታደሮች በሙሉ ሞተዋል። ሰናክሬምም ወታደሮቹ እንደሞቱ በሰማ ጊዜ ወደ ሀገሩ ተሰዷል። እግዚአብሔር ነፃ ወጣው። እግዚአብሔር ነፃ የሚያወጣ አምላክ ነው። እግዚአብሔር ስለ ልጆቹ የሚዋጋ ጌታ ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ተብሎ እንደተጻፈ። ስለዚህ ሕዝቅያስ በእግዚአብሔር ተማመነ፣ እግዚአብሔርም አስጣለው። ከዚህ በኋላ ሰናክሬም ወደ ሀገሩ ሄደ። በጣዖት ቤቱ እየሰገደ እያለ የገዛ ልጆቹ በሰይፍ ገደሉት፣ እርሱም ሞተ ይላል። እግዚአብሔርን ካመናችሁት፣ በእርሱ ከተማመናችሁ ከምንም ነገር ያስጥላችኋል። እግዚአብሔር ስለናንተ ለመዋጋት ከሰማይ እልፍ አእላፋት መላእክትን መላክ አይጠበቅበትም። ከጎናችሁ ጥቂት ነገር አስነስቶ ድል እንድትነሱ ያደርጋቸዋል። ወሬን ትሰማለህ አለ። ወሬ ከመስማት የተነሳ ቀድሞ ደነገጠ ጠላት። አንድ መልአክ ነው ከሰማይ የመጣ ለ185,000 ወታደሮች እናሸንፋለን፣ እናንተን እንገላችኋለን፣ ሀገራችሁን እናጠፋለን እያሉ የነበሩትን አንዱ መልአክ በአንድ ሌሊት አሸነፋቸው ይላል። ድንግሊቱ የጽዮን ልጅ ቀላል አድርጋለች። እግዚአብሔር ጥቂት ከሆነው ካጠገባችን ካለው ከተናቀው ነገር መልካም ነገርን ያደርጋል። ብዙ ጠላትን ያሸንፋል። በአንድ አህያ መንጋጋ 1000 ሰዎችን መግደል የሚቻለው ኃይልን የሚሰጥ እግዚአብሔር ነው። የመረረው ውሃ የጣፈጠው ሙሴ ከሰማይ የወረደለት ሌላ ኃይል ኖሮ አይደለም። አጠገቡ ያለውን እንጨት አንስቶ እንዲመታ ብቻ ነው የተደረገው። አጠገባችን አካባቢያችን ላይ ያሉትን እግዚአብሔር ተጠቅሞ መልካም ነገርን ያደርጋል፣ ጠላትን ያሸንፋል። እግዚአብሔር ጠላቶቻችንን ራሳቸውን አስነስቶ ጠላትን እንዲያሸንፍ ያደርጋል። እግዚአብሔር እናንተን ከፍ አድርጎ ጠላት እንዲጠፋ ያደርጋል። ሕዝቅያስ በእግዚአብሔር ተማመነ፣ እግዚአብሔርን ነፃ አደረገው። መልካም ነገሮችን በመናገር ሁል ጊዜ በጎ የሆኑ ቃላቶችን በመናገር እግዚአብሔርን ማስደሰት እንጂ በትዕቢት ቃል እግዚአብሔርን ማስከፋት ተገቢ አይደለም። ብዙዎች ግን ይሄን አድርገው ተሸንፈውበታልና። ስለዚህ የሰናክሬም ውድቀት በትዕቢት ቃል ብዙ ቃል በመናገሩ በእግዚአብሔር ሕዝብ ላይ በመነሳቱ ነውና
ርእይ ትምክህቶ ለሰናክሬም እንዳለው የሰናክሬምን ትምክህቱን ተመልከት፣ ትዕቢቱን ተመልከት፣ በአንተና በህዝብ ላይ ተነስቷል ብሎ ሕዝቅያስ ወደ እግዚአብሔር አመለከተ። እግዚአብሔርም ወዲያው መልስ ሰጥቷል ማለት ነውና እግዚአብሔር አምላካችን ጠላታችን የሆነው ሰይጣንን አሸንፈን ርስት መንግስቱን እንድንወርስ የእርሱ መልካም ፈቃዱ ይሁንልን። ይህን ዩቲዩብ ሰብስክራይብ በማድረግ አገልግሎቱን እንድትደግፉ በእግዚአብሔር ስም ጠይቃለሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን።